የት አሉ? እየቀለድክብኝ ነው እንዴ? ኧረ ትንሽ ጠብቅ በእናትህ። እሷ የት አለች? ሃሎ የት አለሽ? እኔ እኮ ደርሻለሁኝ። በቃ እሺ እኔ መጥቻለሁ፣ ደርሻለሁ። ቤት ሰው ስላለ የተሰጠው ልብስ ብቻ ነው ይዤ የመጣሁት። እንዴ ታያዬ ቆየሁብህ? ዋሻው ማንም አላየሽማ? አዎ አንተስ? ባክሽ ማንም አላየኝም፣ ግን እኔ በጣም እየጨነቀኝ ነው። ተረጋጋ እንጂ አንዴ ገብተንበታል። እሺ ወዴት ነው የምንሄደው? እሱንማ እኔ ምን አውቃለሁ? ምን አውቃለሁ ማለት አንቺ አይደለሽ እንዴ ሀሳቡን ያመጣሽ? ለጭንቀታችን መፍትሄ አመጣው እንጂ ወዴት እንደምንሄድ እኔ ምን አውቃለሁ? መጣሁ፣ እዚህ ጋር ጠብቀኝ። ገደላቸው። አንበሳው እንዴ ጸጋ አትጥረኝ አንተ። ወንድሜ እንደምታስበው አይደለም እኮ። አንቺ ጋር ቤት እናወራለን፣ ዝም በይ። በስነ ስርዓት አናግራት እንጂ። ጭራሽ ለዚህም ደርሰሃል? ወይኔ ጉድ! ተነስ ተነስ ና። ወንድሜ ጀሞ የዛሬ ፈተና ግን በጣም ነው ያሳሰበኝ። እኔ ለራሱ ልብ እየመታ ነው። የዛሬው ነገር በጣም አሳሳቢ ነው። አራይቶቹ ምንም ያሳስብ ነገር የለም። የሚያጽናናን ሳይሆን ፈተና የሚያሰራን ነው የምንፈልገው። አረች ልጅ አንድ ነገር በላት። በማይቀለል ሰዓት ትቀልጃለሽ እንዴ? እኔም እኮ የምሬን ነው፣ እየቀለድኩ አይደለም። እባክህ እናንተ ትቀልዳላችሁ እንዴ? እኔ በ3 ትምህርት ወድቄያለሁ። በአሁኑ ከወደኩ ስለማላልፍ አልማርም። እንዴት እንደዚህ ልትችልሽ? አላመናችሁኝማ። አቂ አቦንጭ እኮ ትለያለሽ። በእናትሽ እንዴት ተጨነቀኝ ነበር። ይስ ምን ይሄ ብቻ? እኔ አላምንም። ሌላም አለ። አያልፍም ይሉሃል፣ ያጣጥሉሃል። ሞራል አቢግ አንቺ አምሾን እንዲያቀጥልሽኝ እኮ። ይቅርታ እናት ክሎብኝ እኮ ነው። ዝም በይ። አለቃሽን ነው የምጠራልሽ። አልችልም አትይ። ወይኔ ጉዴ። እሺ ቆይ አንዴ። ምንድነው? የማችል ሰራተኛ እየቀጠራችሁ አቃጠለች። ለዚህም አልከፍልም። እጹብ ከቀልብሽኝ እንጂ ከዚህ በኋላ አልታገስሽም። የእሷን ሂሳብ ደግሞ ከደሞዝሽ ነው የምቆርጠው። እጫምስ እሺ ባክሽ፣ የት ነው ምሳ መጋብዥኝ? ቶይም ባክ፣ ለራሴ ደሞዜ ተቆርጧል። እንዴ ለሱ ነው ያዘንሽው? ነይ በቃ እኔ ልጋብዝሽ። እንዴ ከምትጋብዘኝማ ብሩን ስጠኝ ካለ። አይ በግብዣ ነው የተስማማን። ቆይ ግን ለምንድን ነው አባትን ማታስተዋውቅ? አስተዋውቅሻለሁ የኔ ቆንጆ። ምን አባቱ ስና ነው ዝም አቶ ጆሲ የሚገባው? አይ ሰካራም አባትን ተቀበለኝ በእናት። እሺ አመሰግናለሁ። ምን እዚህ ና። ወዴት ነው ጥላኝ የምትሄደው? ወደ ቤት። የማንንም ሰካራም ለመደገፍ ነው እኔን ጥላኝ የምትሄደው? ደውዬልሽ እናወራለን። አሁን ሂጂ። የኔ ልጅ ጎሽ ተባረክልኝ። ከኔ ይሄ ሰካራም በልጦብህ? ኢየሩስ እንዲህ የምታብጠለጤው አባቴ ነው። ከዚህ በኋላ አፍሽ እንዳከፍች። አባቴ? አዎ አባቴ ነው። በየጉድጓዱ ሰክሮ የሚወድቀው አባትህ ነው። አንተም አባትም ምንም ዋጋ የላችሁ። አንተም ብትሆን ለኔ ያጠቅመኝ። ትሰማለህ? አባትን እዚሁ ጥለው ከኔ ጋር የምትሄድ ከሆነ አሁንም ቢሆን እድላለሁ። እድል እንዴ? አይን ይበራል ተብሎ ምርኩዝ አይጣልም። ሺህ ጊዜ ልትቀሪ ትችያለሽ። እሺ ቁርበት ና አባዬ። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ። አንተ
አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው? አሁን ሲያስተናግደን የነበረው የደሃ ልጅ። እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ። ነይ ቶሎ እንሂድ፣ የሚሄድበት ቦታ ላይ። ኤሚ ስለደበራት እኔ እሷ ጋር ሄዳለሁ። አንተ ሄድ በቃ። ምን ሆና ነው የደበራት? እኔ እንጃ፣ ግን እኔ ካለው ቢያንስ የደበራትም። እሺ በቃ ልሂድ። ምን እያደረግሽ ነው? ማለት እንድመጣ አልፈለክም ነው? ሳይሆን ልውል በይነሽ። እባክህ እሱን እርሳው። ወደ ቤት ሄዷል። እኔ እናንተ ብቻ ነን ያለነው። እኔም እኮ ናፍቀሽኛል። ምን ሆነሽ ነው የደበረሽ? ኧረ አልደበረኝም። እንዴት ጠየቀኝ? አይ ቡካኩ ልሂድ በቃሽ። ቡካ ምን? እንዴ ሉዝ መሽ መጣ? እንዴት መጣ? ኤሚን አገኘሻት? አሁን እኮ እዚህ ነበረች፣ ሄደች። ምን አይነት ልክስክስ ነሽ? ከቀን ወደ ቀን ትሻሻያለሽ ብዬ የሰው ናፍጭዬ ዝም ባልኩ። ለኔ ነው የሚገባ? ኧረ ልዑል ይቅርታ፣ እንደምታስበው አይደለም። ዝም በይ። ድሮም ሰው ሰውን ያለ ምክንያት አይጣላም። ድጋሚ መንገድ ላይ እንዳላገኝ ቆይ ዳዲ መኪና በመቀማት ነው የሚቀጣን? ወጣ ይልስትስ አንቺ ነሽ ጥፋተኛ። ከዚህ ዱርዬ ጋር ታይት። ኦ ስለሱ ካነሳሽ አይቀር የደበኩትን ልነግረው ነው። አም ታይርድ በጣም። ምን ሀብታም ነኝ አንተን ስላፈቀርኩ ነው ዱርዬ ሆንኩት ልትይው ነው? ኦፍ ኮርስ ዋይ ናት። አሁን እሱን ተይና ዌር ኢዝ ዘ ካር ዲል? ያውና ማን ነው? ነይ 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 እና እንለፋ። ያምሻል እንዴ? አይላኪም ያልኩሽ ልጅ እኮ እሱ። እሺ ምን እናድርግ? እኔ እንጃ። I think it's the best choice. ዛሬ ሌለ ስራ ጠሯል። አንድ ደህና ሰው እንኳን በዚያ ያልፍ። አንተ ከቤት እንኳን የሚሸጥ ዕቃ እንኳን ይጥፋ። ጀማው አንድ ስራ ሰርተሽ በዛው ትጠፊያለሽ እንዴ? እባክህ ተዋት። እንደ ጀማሪ ሌባ እየተርበተበተች። ዛሬ ደግሞ ምንሽ ነው ወዝሽ? አሪፍ መላ ሰርተሻል መሰለኝ። ቆይ ቆይ ምንድነው ይሄ? ወረዛ ሂድ እባክህ። ኢትስ ናት ዩር ቢዝነስ። ምን ያውን እንሂድባችሁ። ወይኔ ሩጥ 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 ምንድነው?